በስቅለትና በትንሣኤ መንፈስ እንደ መሰነበታችንና በዓላቱንም ለፈንጠዝያ እንደ መዋላችን ከብዙዎቻችን ሕይወት እየሸሸ ስላለው የእምነቱ ጉዳይ አልፎ አልፎ መነጋገሩ የሚከፋ አይሆንም። ይህን የምለው የሃይማኖት ስብከት ለማውረድ ወይም የሃይማኖት መሪዎችን ሥራ ለመሻማት ሳይሆን ከአሰበ ሞራል ከአጠቃላይ ሰብአዊ በጎነትና ከመንፈሳዊ አመለካከት አንጻር ልናያቸው የሚገቡን ቁም ነገሮች በአጋጣሚው ለማሰላሰል አግባብ ይሆናል በሚል እምነት ነው። የጌታ ኢየሱስ ክርስቶስን ሕይወትና አሟሟት ትንሣኤና አርነት መንስኤ በማድረግ ከ5 ዓመት በፊት አንዲት መጣጥፍ ሞክሬ እንደነበረ አብራችሁኝ የቆያችሁ አንባቢያን ታስታውሳላችሁ። እግዚአብሔር ሞቷል፣ የገደልነውም የቀበርነውም እኛ ነን የሚል ፍልስፍና ሲበትን የነበረው ጀርመናዊውን ፍሬድሪክ ኒሸን በማንሳት ከ19ኛው ምዕተ ዓመት ይልቅ የዛሬ ዓመት እብሪተኛ ገዢዎችና የፖለቲካ ዘማውያን ቢመቻቸው ዋነኞቹ ነፍሰ ገዳዮች የእግዚአብሔር ገዳዮች ሊሆኑ እንደሚችሉ የተወያየን ይመስለኛል። ኒሼ ስለ እግዚአብሔር መሞትና ዓለምም ያለ እግዚአብሔር ስለ መቅረቱ ያወሳው በተምሳሌነት አልነበረም። እንዲያ ቢሆን በቁሙ ከሚገለጥ ይልቅ በምሳሌያዊ ምጸታዊና አስተማሪ በሆነ ጥበበ ቃላት ቢቀርብ ኑሮ ትቶት የሚያልፈው ዘላለማዊ ትምህርት የትየለሌ በሆነ ነበር። ከኒሼ ጥቅሶች የሚስማማኝ እግዚአብሔር ሞተ የገደልነውም እኛ ነን የሚለው ነው። በክርስቲያኖች እምነት መሠረት ክርስቶስ እግዚአብሔርም የእግዚአብሔርም ልጅ እንደመሆኑ ከ2000 ዓመታት በፊት አይሁዶች ገደሉት። ሊቀ ካህናት ቀያፋ አስገደለው። ፈሪሳውያን ከሰሱት፣ አስገረፉት፣ አስለቀሱት፣ አስገደሉት። የሮማ መንግሥት ወኪሎች እነ ሄሮድስ ፊስጦስ መንግሥታቸውን የሚገለብጥ በቄሳሩ አውግስጦስ ምትክ የሚነግስ አድርገው በመቁጠር ገደሉት። እውነትና የእውነት ምንጭ ሞተ። የሃይማኖት ሰባኪዎች የሰው ልጆችን የማያቋርጥ ኃጢአትና ወንድሞቻቸውና በእህቶቻቸው ላይ በየጊዜው የሚፈጥሩትን በደል ክርስቶስን ደጋግሞ መግደል ይሉታል። ስለዚህ በ2000ኛው የክርስቶስ የስቅለት መታሰቢያ ላይ ስለ ኢትዮጵያ ስንናገር ዛሬም የቤተ መንግስቱና የቤተ ክህነቱ መሪዎች ደጋግመው እየገደሉት መሆናቸውን ይህ ትውልድ ምስክር ነው። የኒሼን እግዚአብሔር ሙቷል ፍልስፍና ጋድ ኢዝ ዴድ ፊሎዞፊ ባለፈው ጽሑፌ ከነካካሁት በላይ እንደገና ልመለስበት አልሻም። ይልቁንም ሰሞኑን ከአንዳንድ የመጽሔት አንቀጾች እንዳነበብኩት አንድ ኢትዮጵያዊ ወጣት ዘመንፈስ ቅዱስ አብርሃ በሚል ርዕስ አውደ ነገሥትና ሌሎችን መጻሕፍት የደረሱት ጸሐፊ የበኩር ልጅ የኒሼን ሥራዎች ብጥስጥሳቸውን አውጥተዋል። ሥራዎቹን ለማንበብ ጉጉቴ ላቅ ያለ ይሆንና ከኒሼ ጋር የመታገሉን ጉዳይ ለጎርፉ አስረክቤ ለእኛይቱ ጦቢያ የሚሆነውን ላዩን እንድንነጋገርበት ጠይቃለሁ። በጥቁር ሕዝብ ንቅናቄ ውስጥ በቀዳሚ መሪነት የሚታወቁት ምሁራን እግዚአብሔር ጥቁር ነው በሚል አመለካከት ካመጡ ውለው አድረዋል። አንዳንድ ፍልስፍናዎች በስሜታዊነት ተፈጥረው በስሜታዊነት ስለሚረጩ ይህም አሳብ ስለ ሰዎች መማረኩ አልቀረም። በነገራችን ላይ በዚያ ሰሞን ከአሜሪካ የመጡ 3 ወጣቶች ጥቁር አሜሪካውያን አፍሪካን አሜሪካንስ በአሜሪካን ኤምባሲ ኮክቴል ላይ አግኝቻቸው ስናወጋ
አንደኛይቱ የቅድስት ሥላሴ ካቴድራል የውስጥ ስዕሎች ማየታቸውን ገለጠችልኝ። ወደዳችሁት አልሁ አበክሬ። ስዕሎቹን አየኋቸው። ነጭ መላእክት፣ ነጭ ማርያም፣ ነጭ ጴጥሮስ፣ ነጭ ጳውሎስ፣ ነጭ ክርስቶስ፣ ነጭ በነጭ ናቸው። ነጫጭ ጣዖቶች ፈጥራችሁ የምትሰግዱ ትመስላላችሁ አለች። መቼም እነዚህ ያነሳሻቸው ቅዱሳንና ጌታ ኢየሱስ ጥቁር አለመሆናቸው ማስረጃ በእጃችን የለም። የፍልስጤም ሰዎች፣ አራማይኮች፣ ወዘተ የኢየሩሳሌም ሰዎች እነ ማርያምን ጨምሮ ታሪክ ለመፍጠር ሲባል ጋናዊ፣ ኮንጎሌ፣ ኢትዮጵያዊ ወይም ናይጄሪያዊ አድርጎ መሳል ትክክል ይመስልሻል አልኳት። ዋይ ኖት አለችኝ። ለምን ትክክል አይሆንም ማለቷ ነው። አንድ ወጣት የአሜሪካዊ የሕዝብ ግንኙነት ክፍል አባል ሰላምታ ሰጥቶኝ እንዴት ሰነበትህ የሚለውን ፈሊጥ ከፈረንጅ በማይጠበቅ ሁኔታ ስለጎተተው ርዕስ ለወጥንና ተገላገልሁ። ሙግቱ ይረቅብኝና ለመከራከር ከማልችልበት ደረጃ እደርስ እንደነበረ አምናለሁ። ለማንኛውም ግን እግዚአብሔር ጥቁር ወይም ነጭ አድርጎ ለማቅረብ መሞከር ስህተት ይመስለኛል። እግዚአብሔር ታላቅ መንፈስ ስለሆነ ቀይና ጥቁር፣ ነጭና ቢጫ አይደለም። አሜን እንበል። ባለቅኔው ካፕሊንግ አንድ ጊዜ እግዚአብሔር እንግሊዛዊ ነው፣ ጋድ ኢዝ አን እንግሊሽማን ብሎ ጽፏል። አፈታሪክ የሚያጠቃቸው ሩሲያውያን እንግሊዝ፣ እግዚአብሔር ሩሲያዊ ነው። አዳምና ሔዋን የኖሩባት ገነት የምትገኘው በሩሲያ ግዛት ውስጥ ነው ይላል ሄድሪክ ስሚዝ ዘ ራሽያንስ በሚል ርዕስ ያቀረበውን መጽሐፍ ያጤነዋል። ይሁዲም ቢሆን እግዚአብሔር ወገኔ ነው፣ እግዚአብሔር ይሁዲ ነው እያለ በስም በሰውነት የተከሰተውን አምላክ ሰቅሏል። ስለሆነም ከሁነኛ ድምዳሜ የሚያደርሰን ሐሳብ እግዚአብሔር እንግሊዛዊ፣ ይሁዳዊ፣ ሩሲያዊ አለመሆኑን ነው። ኪፕሊንግ እርሙን እንዲያወጣ ሊነገረው የሚገባው እንግሊዛዊነት ከዓለም አቀፍ ረቂቅ ተንኮለኛነት፣ አይሁዳዊነት ከዘረኝነት፣ የተባበሩት መንግስታት ድርጅት ስለ ጽዮናዊነት እንደገለጠው የዘረኝነት አንድ ገጽታ ነው ጋር ተቆራኝቷል። እግዚአብሔር ኢጣሊያዊ የማይሆነውም አይሁዶች ከሮማ መንግስት ጋር ተባብረው ስለገደሉት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምሁር አለቃ አያሌው ታምሩ ካልተቆጡኝ በቀር እግዚአብሔር ኢትዮጵያዊም አይደለም። እግዚአብሔር የአገር ድንበር ጠባቂ ሰራዊታችን አፍርሶ የሰጠንን መንግስት ተመልከቱት። በእጃችን ሽንኩርት መቀርደጃ፣ ካራ፣ ውሻ መከላከያ በትር ሳይቀር ሁሉንም ተቀምተን በእጃችን ላይ በተቀመጥንበት ጀግኖቻችን እንደ አሮጌ አንበሳ የዝንብ መጫወቻ በሆኑበት ሰዓት ያስነሳብንን ጠላት እስኪ ተመልከቱት። እግዚአብሔር ኢትዮጵያን ይወዳታልን? አቤቱ ለክርክር ስንል ስምህን በማንሳቴ ይቅር ትለይ ዘንድ እለምንሃለሁ። አሜንን በል። እግዚአብሔር የሚወደድ ከሆነ ረሃብና ቸነፈርን እንዴት መረጠልን? እግዚአብሔር ኢትዮጵያን አገሩን ስለምን ደጋግሞ ይቀጣታል? እግዚአብሔር እንወቅሰዋለን። በማን ላይስ እንክሰሰው? ጃንሆይ ቀዳማዊ ኃይለሥላሴ ዙፋን ችሎት ሲያስችሉ አንዱን ግለሰብ ጥፋተኛ ነህ ብለው ሲፈርዱበት ሰውየው ከማን አጠገብና የት እንደቆመ ረስቶ ይግባኝ እያለ ማንቧረቅ ይጀምራል። ከእኛ በላይ ማን አለና ነው ይግባኝ የምትለው ብለው በጽሞና ይጠይቁታል። ሰውየውም ይግባኝ ለእግዚአብሔር ይላቸዋል። ንጉሠ ነገሥቱ ለመልሱ ተዘጋጅተው እንደ ተቀመጡ ሁሉ እኛ አስቀብቶ የሾመን እሱ እግዚአብሔር አይደለምን እንዳሉት ይጠቀስላቸዋል። ከዚህ አነጋገር የመጨረሻው ባለስልጣን ሰው መሆናቸውን ቢያምኑም ከበላያቸው ጉልበትና ስልጣን ሁሉ የሚሰጥና የሚነሳ ሌላ ታላቅ ኃይል፣ የፍትህ አምላክ የሚባል ኃይል ባህሪ መኖሩን ያምናሉ ማለት ነው። ይህ ራሱ ብዙ ይናገራል። የአጤው መንግስት ሹመኞች ካመኑት ሊፈሩት ይችላሉ፣ ሰብአዊ ተፈጥሯቸው እስከ ፈቀደ ድረስ። በዚህ ምክንያት ፍርድ እንዳይጓደል፣ ህዝብ እንዳይንገላታ የበኩላቸውን አስተዋጽኦ ያበረክታሉ። በዚህ ሂደት ውስጥ ብዙ ስህተቶች አልተፈጸሙም፣ ፍትህ አልተዛባም የሚል አስተሳሰብ አይኖረኝም። ዛሬ እግዚአብሔር እንደ ሰው በመቁጠር
ኢትዮጵያዊ ነው ስንለው ምናልባት በሰፊው እየዛቀ በኢትዮጵያ ውስጥ ስፍራ እንደነሳ ነው ከሀገራችን እያባረር ነው መገኘታችንን ሳያነሳ ይቀራል። እልፍ አላፍ ኢትዮጵያዊ ይችን አገር ተመልሶ ላለማየት እየተፈጠመ ቃል እየገባ ሲወጣ እግዚአብሔር ኢትዮጵያዊ የሚሆንበት ምንም ምክንያት ምንስ ግዴታ አለበት? ታላቁን ጌታ ከነመለስና ከነነጋሶ ጋር በአንድ አገር ይኖር ዘንድ እንፍረድበት? በነገራችን ላይ ማርክስና ኤግልስን እየጠቀስነ ማተር በዘላለማዊ እንቅስቃሴ ላይ ስለሚገኝ እንኳን በኢትዮጵያ ውስጥ በህዋው በጠቅላላው ዩኒቨርስ ውስጥ ለእግዚአብሔር ስፍራ የለም እስከ ማለት የደረስንበትን ሁኔታ አንረሳውም። እሱም ቂም ሳይቋጥርብን አልቀረም። ምልክቱ የዛሬው ቅጣት ነው። የቁጣው ምልክት በሰጠን መንግስት ውስጥ እያየነው ነው። እግዚአብሔር ኢትዮጵያዊ አይደለም። እኛም ብንሆን ኢትዮጵያውያን አይደለንም። ወደ ትግሬነት፣ አማራነት፣ ከምባታነት፣ ሀዲያነት፣ ኦሮሞነት ወዘተ ተሸንሽነናል። 80 ቤቶች ሰርተናል። ኢትዮጵያዊነትና ኢትዮጵያ የሚባል ነገር የሌላና ያልነበረ መሆኑ በሚነገርበት አገር እግዚአብሔር ብቻውን ኢትዮጵያዊ ሊሆን ነው ወይስ ከክፍፍሉ ከጎሳዎች የትኛውን ይምረጥ? የአቶ መለስን እኔ የእሳቸውን ጎሳ ከሌላው ባልተለየ አኳኋን አከብራለሁ። ይሁንና እግዚአብሔር እዚያ ይገባ ዘንድ መለስ መውጣት አለባቸው። በመሰረቱ መለስ በትግሬነት እኮራለሁ፣ ከወርቅ ዘር በመወለዴ እኮራለሁ ሲል ትግሬው አያፍርባቸውም። ትግሬው አያፍርባቸውም። በዚህ አይነቱ አነጋገራቸው ካላፈሩባቸው እኔም ብሆን አዝናለሁ። የዘመናችን ክፉ ማህበራዊ ምልክት የሚሆነው የወጡበት ጎሳ አባላት በዚህ አይነት አነጋገርና ተግባር ሲኮሩ አቋሙንም ሲደግፉ ነው። በ1968 ወግ ደርሶኝ በወቅቱ ሶሻሊስት ሀገሮች ይባሉ የነበሩትን የምስራቃዊ አውሮፓን ህዝባዊ ዲሞክራሲዎችን ጎብኝቻለሁ። ሁሉንም ባይሆን አብዛኞቹን። ታዲያ ለአንድ ሳምንት ያህል በአንድ የፕራህ የቼክ መዲና ሆቴል ውስጥ በህመም ምክንያት ተኝቼ ሳለ ብዙ ዘመን በምዕራብ የኖረ ሰራተኛ ምግብ እየያዘ በመምጣት ያጫውተኛል። ሰውየው በታሪክ ቼኮዝሎቫኪያዊ በዓለም ውስጥ ስለነበራት ቼኮዝሎቫኪያ በዓለም ውስጥ ስለነበራት ስፍራ፣ ስለ ዩኒቨርሲቲያቸው፣ ስለ ሁለተኛ የዓለም ጦርነት፣ በ1968 እንደ አውሮፓውያን አቆጣጠር የከሸፈው የነ ዱብቼክን ሶሻሊዝም በሰብአዊ ገጽ ወዘተ እያነሳንም ተወያየን። መቼም በሶቪየቶች ካምፕ ግድግዳው ሁሉ ስለሚያሳብቅ ፈራ ተባ እያልን ድምፃችንም እየቀበርንና የአየሩን ሞገድ በራዲዮ እየበጠበጥ ነው በማዕከል እንዳይቀረጽ ብዙ አወራን። እዚህ አገር የሚበላ የሚጠጣ አላጣንም። ኦፕራ፣ ባሌ፣ ሰርከስ፣ ቲያትር፣ ሙዚቃ ወዘተ ሞልቷል። ስራ አጥነት የለም። ብታመምም የትና እንዴት እታከማለሁ ብሎ መስጋት የለም አለኝ። ይህ በእንዲህ እንዳለ መንፈሳዊ ባዶነት፣ የህሊና ራቁትነት ህዝቡን እንደሚያስጨንቀውና አገሪቱንም አምላክ የሌላት ባለቤት ያጣች መሆኗን ደጋግሞ ሲገልጥልኝ ሰነበተ። ሰውየው በእኛ ይቀናል። የሃይማኖት ባህል ያለው ህዝብ፣ ቤተ እግዚአብሔር ያለውና በእግዚአብሔርም የሚያምን ህዝብ አገር ይህ ሁሉ ያስቀናል። ይሁንና ሰውየው ያልተረዳው ሶሻሊዝም ወደዚህ ሀገር በፊተኛው መንግስት ጊዜ ሲመጣ እግዚአብሔር ከመካከላችን የሚወጣበት ጊዜ መሆኑን ነበር። በዚህ ምክንያት በአምላክ ቅርብ የነበረውና አምላክም አብሮት ይኖር የነበረው ህዝብ ባዶነት ተሰማው። እኛም እንደናንተው እየሆን ነው አልሁት። አሁንስ ጌቶች፣ እግዚአብሔር ኢትዮጵያ ውስጥ በሩ ተዘግቶበት ከአገሪቱ ከሚሰደዱ ጎስቋላ ዜጎች፣ ከብዙሃን ጭቁኖች፣ ከምሁራን ወዘተ ጋር ወጥቶ የቀረ አይመስላችሁም? በአገሪቱ ውስጥ የቀሩትን ጀግኖችና ጭቁኖችስ ለማን ትቶ?
ዴል ካርኔጊ ስለ አብርሃም ሊንከን በጻፈው እጅግ ውብ መጽሐፉ ሊንከን ዘ አንኖውን የከንቲከን ሕዝብ ሲሰናበት ከእኔ ጋር የሚሄደው አምላክ ከእናንተ ጋር ይሁን ብለዋል። ራስ ተፈሪዎች ራስታ መባልን አይወዱትም። ራስ ተፈሪ ነው ራሳቸውን የሚባሉት በቀዳማዊ ኃይለ ሥላሴ መሲህነት የሚያምኑ በአብዛኛው የጃማይካ ተወላጆች ይህንን በኃጢአት የበሸቀጠና እርስ በርሱ የተጠላለፈ ዓለም ባቢሎን ብለው ሰይመውታል። ባቢሎን ደግሞ ከአስረሽ ምጪው ሌላ በአንድ ወቅት በአንድ ሀገር ሕዝብ በእርስ በርስ መግባባት አቅቶት ሁሉም በየፊናው መጯጯህ ላይ የነበረበት ሁኔታ የሚያስታውስ ነው። በኢትዮጵያ ተዋሕዶ ኦርቶዶክስ ሃይማኖት ሊቃውንት እንደሚሉት እግዚአብሔር ከመላእክቱ ከቅዱሳንና ከብሩካን ልጆቹ ጋር በመንግሥተ ሰማያት በግዕዝ ቋንቋ ሊነጋገር ይችላል። ከእንግሊዙ ልሳን ይልቅ ማለቴ ነው። ኢትዮጵያ ውስጥ ግን በተለይ ይህ የወያኔ ኢህአዴግ ዘመን የባብል ግንብ ዘመን መስሏል። የጥቅመ ሰናኦር ዘመን፣ የሰብአ ትካት ዘመን፣ የውዥንብር ዘመን ነው። ይህ ባይሆን በእርግጥ እግዚአብሔር ባይረሳ ኑሮ ከአንድ ሀገር ምናልባትም የሶስት የኤርትራ ሕዝብ በላይ የሆነ ወገናችን ከ8 ሚሊዮን በላይ በረሃብ ሲያልቅ ዝም ብሎ ይመለከት ነበርና። ኢትዮጵያ ውስጥ አብዛኛው ሕዝብ በአንድ አይነት በሽታ ማለትም ወባ፣ ኤዲስ፣ ረሃብ ወዘተ መቅሰፍት እንደሚሞት ተፈርዶበት ተዘጋጅቶ የተቀመጠ ይመስላል። ጦርነትንም አትርሱ። ይሁን እንጂ ብዙዎቻችን ወደ ቤተ ክርስቲያን፣ ወደ መስጊድና ወደ ቤተ መቅደስ ወዘተ የምንሄድ ነን። ወደ ቤተ እግዚአብሔር መሄድ ቀርቶ በቤተ እግዚአብሔር ውስጥም ለመኖር ይቻላል። ቤተ ክርስቲያን አጠገብ ውስጥ መኖር ደግሞ በእግዚአብሔር የመጠጋት የመቅረብ ዋስትና አይደለም። ምክንያቱም ይህ ሀገር በአቡነ ጴጥሮስ መንበር ላይ የተቀመጡ የሃይማኖት መሪዎች አባታችን ፓትርያርኩን ይመለከታል። በነፍጥ እየታጀቡ ንጹሐንን ነፍሶችን በአጸደ ቤተ ክርስቲያን ውስጥ መግደል እየመሰከሩ የሚኖሩ በመሆናቸው እግዚአብሔር ከገዛ ቤቱ ጭምር ለቆ መውጣት አስፈልጎታል ባይ ነኝ። አንድ ጊዜ መሰቀል ይበቀዋልና። ጠላቶቻችን ምን ያህል በእግዚአብሔር እንደተባረኩ አላውቅም። ሻዕቢያ አሸነፍኩ ብሎ ኤርትራን አሰብን መያዙ፣ ወያኔ ሌላውን ክፍል በሙሉ ድል አደረግኩ ብሎ በሰፊው ግዛት ላይ ጉብ ማለቱ ወደ አንድ አሳዛኝ የህልውና ምዕራፍ መተላለፊያው መንገድ ነበር ለማለት ይቻላል። ጦርነት፣ ረሃብ፣ በሽታ፣ ተውሳክ፣ ጦርነት፣ ይህን ሁሉ ጠላት እግዚአብሔር ነው የሰጠን። ራሳችንን ለራሳችን ለግፍና ሰቆቃ የሰጠነው ይመስለኛል። ምክንያቱም አንደኛ ቸልታ አጥቅቶናል። ሁለተኛ እብሪትና ጉራ ተግባርን ቀድሟል። ይህ ገጽታችን ከሩብ ምዕተ ዓመት በላይ የኖረ ነው። በዚህ ሁኔታ ይመስለኛል የእግዚአብሔር በረከትና ጸጋ ይራቃን። በዚህ አንጻር አጼ ምኒልክ ጣሊያኖችን ለመመከት ወደ አድዋ ወራሪ ጣሊያኖችን ለመመከት ወደ አድዋ የገሰገሱበትን ሁኔታ እናምጣው። የእግዚአብሔር ወዳጅ የነበረው ንጉሥ ዳዊት ፍልስጤማውያንን፣ ሞዓባውያንን ወዘተ ለመውጋት ሲወጣ የጽዮንን ጽላት ይዞ እንደዘመተ ሁሉ አጼ ምኒልክም በተመሳሳይ መንገድ የቅዱስ ጊዮርጊስን ታቦት አስይዘው ከመዝመታቸው በላይ ከጦርነቱ በፊት ሰራዊቱ 23 ኪሎ ሜትር ርቀት ተጉዞ የአክሱም ጽዮንን መሳለሙን ተከታትለናል። ከታሪክ ያ ሁሉ ሰራዊት ከተዘጋጀ በኋላ ለመጨረሻ ለወሳኙ ድል የእግዚአብሔር ፍቃድ ተጠየቀ። የዘመናችን መንግስት ድንፋታ ይልቁንም መሳለቂያ የሆነው የቀሩትን 1 ሳንቲም 5 ሳንቲም ወይም ከገቡበት ገብተን እናወጣቸዋለን፣ የት ይደርሳሉ የሚሉትን ንግግሮች ስናስብ እነዚህ ሰዎች
ይሆነኝ ብለው የእግዚአብሔርን ዓይን የሚያወጡና ከእርሱም ጋር ለመጋጨት የሚፈልጉ ይመስሉኛል። ፕሮፌሰር ኦናይስኪ ስለ ኢትዮጵያ ሰንደቅ ዓላማ አመጣጥ በጻፉት አንድ የታሪክ ምርምር ስራቸው ላይ አረንጓዴ፣ ቢጫ፣ ቀይ አርማ የወጣው በአድዋ ጦርነት ጊዜ ነው ይላሉ። ስለዚህ ብሔራዊ አርማችን አመጣጥና ዕድሜ ከፕሮፌሰሩ ጋር መስማማት ያዳግታል። ምክንያቱም ጦረኛውና ዳገኛው አምደ ጽዮን የኦጋዴን ባላባቶች ግብረ አልበገብር ብለው ሲያስቸግሩ አረንጓዴ፣ ቢጫ፣ ቀይ አርማቸውን አስይዞ እንደዘመተ ይነገራል። ዱል ፐርቼዎችም ማንበብ ይጠቅማል በማለት የምንፈልገውን በእውነት ኃያላን፣ በእውነት ጀግኖች፣ በእውነት ገናና የተባሉና ትክክለኛ ጦርነትን ሁሉ ያሸነፉ መሪዎች ሁሉ በራሳቸው ኃይል ያልተማመኑና ትልቅ መንፈስ የነበራቸው ሰዎች ናቸው። እግዚአብሔር መኖሩን የማታምኑ እንኳ በታላቅ አእምሮ ልታምኑ ትችላላችሁ። ዛሬ ከሀገራችን የጠፋ ያ ነው። አሜሪካ በገልፍ ጦርነቱ ውስጥ ስትገባ እስከዚያ ዘመን ድረስ በዓለም የተፈጠሩትን ዓለምንም ሊያጠፋ የሚችሉ መሳሪያዎችን በመስክም በአሜሪካ ግምጃ ቤቶችም ያዘጋጅታ ነው። የምድር፣ የባህር፣ የአየር ኃይሎቿን ልዩ ልዩ ዘመናዊ ስልጠና ያላቸው ሰራዊቷን በሙሉ አደራጅታለች። ይህ ሁሉ ከተከናወነ በኋላ አንድ ነገር ይጎድላል ተባለ። እግዚአብሔር ሊባርከው ዘንድ ሊለመን ይገባዋል ተባለ። አሸናፊ እግዚአብሔር መሆኑና ሰዎች ተራ ታጋዮች መሆናቸውን የአሜሪካ ሰባኪዎች በየቤተ ክርስቲያኑ ለፈፉ። ጸሎት ይጨመርበት ተባለ። እያንዳንዱ አሜሪካዊ ይጸልይ ተባለ። ይህ ትህትና ነው። የሚዛንንና የቁጥጥር ስርዓት ባለበት አገር እግዚአብሔር በአመራሩ ወንበር ላይ እንዲሰየም ተደረገ። ይህ ድንቅ ባህል ይመስለኛል። የሃይማኖቱ ነገር ሲነሳ በጎችን ጠብቅ የተባለው በጴጥሮስ መንበር፣ በማርቆስ መንበር የተቀመጠው የዘመኑን ፈሪሳውያንና የእምነት ቤት ፖለቲከኞች እንዴት እንደምንመለከታቸው አላቅም። ለሚመጣው ሕይወት ያዘጋጁናል ብለን እንቀበላቸው? በጠቅላላው አብያተ ሃይማኖታችንን ከሃይማኖቶች ይልቅ ፖለቲካ እየሸተቱ ናቸው። ለእግዚአብሔር ከማጠን ይልቅ ለነፍስ ገዳይ የፖለቲካ ሹመኞች እግር ስር ይቀመጣሉ። የዚህ አገር አበሳ የበዛው ሰብአዊ ክብርን የሚያዋርዱትን፣ የሃይማኖት መሪዎችን የሚያሰቃዩትን፣ በሕዝብ መብት የሚቀልዱትን፣ ፍርድ ገምደሮችን የሚቆጣ አባት በመጥፋቱ መሆኑን ብዙዎች ይተባበሩበታል የሚል እምነት አለኝ። መንግስትን የሚቆጣጠር፣ ወጣቶችን የሚገስጽ፣ የቤተሰቡን ኃላፊነት የሚያስተምር፣ ለጠፉት ሁሉ የሚጸልይ አባት ከምድሪቱ ጠፍቷል። ድምፃቸውን ለማሰማት የሞከሩትን ደግሞ ፖለቲከኞች ከቤተ እምነት ጋር በመመሳጠር ያደረሱባቸውን በደል ሁሉ የኢትዮጵያ አምላክና የኢትዮጵያ ሕዝብ ለዘላለም እንደመዘገቡት አትጠራጠሩ። በሕዝብ የእምነት መብት ላይ የደረሰውን ረገጣ እሱ ባለቤቱ መርሳቱም ይገርመኛል። ወይስ ፍርድ የሚመጣው ከእኛ ፍላጎት ውጭ ይሆን? አቤቱ የፍርዱን ቀን አቅርብና የሚፈሩት ስጣቸው። ይኸው ሕዝብ ለመራራው ሙከራ ፍርዱንም ውጤቱንም ካሳውንም ቶሎ ለማግኘት ሲፈልግ አንዱ ሳያልቅ ሌላው ከተፍ እያለ ነው። የባሰ አታምጣ እንደማይል ሁሉ የከበደው ሁሉ እየተጫጫነ እየመጣ ነው። እግዚአብሔር ለኢትዮጵያውያን የመከራ ፕሮግራም አለው ማለት ነው። ለእኛ ሁሉንም ሲነሳን ለአንዳንዱ ሀገር አንድ ነገር ሰጥቶ ሌላ ሲከለክል ይገኛል። ለምሳሌ አሜሪካንን እንውሰድ። ያ አገር በፕሬዚዳንት ክሊንተን አመራር ብዙ የኢኮኖሚ ድሎች መቀዳጀቱን እናጤናለን። በፕሬዚዳንቱ የስጋ ድክመትና በአንዳንድ ገሞራዊ ጠባይ በተጠናወታቸውና የሐሽሽ በሽተኞች ጭምር የሞራል ውድቀት መኖሩ ይነገራል። በዚህ የተነሳ የሚቀጥለው ፕሬዚዳንት ቡሽም ይሆን አልጉር
የኢኮኖሚ ተአምር የሚጠበቅበት አይደለም። የወደቀ ሞራል የሚያስነሳ፣ የቤተሰብን አመራር የሚቀይስ፣ የዋይት ሃውስን ክብር ከፍ የሚያደርግ፣ ሃይማኖታዊና ባህላዊ እሴቶችን የሚያንቀሳቅስ እንዲሆን ከ70% ሕዝብ በላይ ይገመታል። ይህንን በእኛ አመራር ሰፈር ካሉ ሁኔታዎች አንጻር ተመልከቱት። እግዚአብሔር የለም፣ ሞራል የለም፣ ሕሊና የለም፣ ሰብአዊነትና ሰብአዊ መብት የለም። እውነታ እየተረገጠ ነው። ሕዝብና መሪዎቹ አይን ላይን አይተያዩም። እንግዲህ መሄጃችን ወዴት ነው? ራያችንን ለእግዚአብሔርና ለሕዝብ ግልጽ እናድርግ። የዛሬ መሪዎችን ሰውንም እግዚአብሔርንም የማያምኑና የማይፈሩ እንደመሆናቸው እሱ ባለቤቱ የሚፈሩትን ይሰጣል።